ልጅ ሙራኤል እሱ ለኛ የሰጠን የእግዚአብሔር አደራ ነበርሽ። እናም እርሱ መልሶ አንቺን ፈለገሽ። የእርሱ ስም የተባረከ ይሁን። ጌታ ሆይ ማረን፣ ጌታ ሆይ ማረን። አቤቱ ጌታ ሆይ ማረን፣ ማረን። አቤቱ ጌታ ሆይ ማረን። አቤቱ ጌታ ሆይ ማረን፣ ማረን። አቤቱ ጌታ ሆይ ማረን። አባ የሙራኤል አካል እዚህ እንደሆነ አገረ ገዢው ከደረሰበት መንደሩን በጠቅላላ ያቃጥለዋል። ትክክል ነህ። ሙራኤል በሰዎች ዘንድ የተወደደች ናት። የእርሷን ምልጃ ይጠይቃሉ። አገረ ገዢው የት እንደሆነች ካወቀ ግን ዝም ብሎ አይቀመጥም። ልጆቼ እንዲህ እንዲሆን እግዚአብሔር ቃል ገብቶልናል። ያም ማለት ለአንዴና ለመጨረሻ ጊዜ የተባረከው አካሏ ወደ መንደሯ እንደሚመለስ እግዚአብሔር አካሏን ይታደገዋል። ለዚህ ንጹሕ አካል የሚገባ ቦታ እፈልጋለሁ። ቦታውን የሚጠብቅ ታማኝ የሆነ ሰው አለኝ። አድምጠኝ አባ አሞን። አቤት አባ። የሰማዕቷን ሙራኤልን አካል እንድትጠብቅ መርጬሃለሁ። ሻማዎችን አብራላት። እርሷን ለመጎብኘት የሚመጣውን ማንኛውንም ሰው እንግዶችም ይሁኑ ወይም ዘመዶች እንዳትከለክል። እሺ አባ። እግዚአብሔር ይባርክህ ልጄ። ዓይንም ተዘግቷል። ስለዚህም ሸረሪት ድሩን ያደራበታል። ልብም ታውራለች። ስለዚህም ሁሉም ነገሮች በፍጥነት ወደ ግዑዝነት ተቀይረዋል። እግሮችን ዞር አድርግልኝ፣ ትጠልፈኛለህ። አንተ ተጠንቀቅ። ጆሮዎቼን ልመናቸው ይሆን አባ አሞን? አዎ እኔ ነኝ። ምን አይነት እድለኛ ሰው ነኝ! አንተን ለማግኘት ነው የመጣሁት። እናም ያንተ እግሮች ጠለፉኝ። ለምንድን ነው እኔን የፈለግከኝ? አካሉን ለማግኘትና ለመባረክ ነው። ለዛ ነው። አድምጠኝ፣ እኔን እንድትረብሸኝ አልፈልግም። ምናልባት አታውቅ ሊሆን ይችላል፣ ነገር ግን እኔ ቁልፉ የለኝም።
የለህም? አንተ ቁልፍ አያስፈልግህም። ዝም ብለህ እጅን አወዛውስ፣ እናም እርሱ ይከፈታል። ምን? አይገባህም? ወደ ጉዳይ ሂድ። እሄዳለሁ፣ ነገር ግን እባክህን እንዳይፈቀድልኝ። አንተ ምን ሆነሃል? እንድናደድ አታድርገኝ። ወደ ሥራ ሂድ። አድምጠኝ አባሙን፣ የሆነ ነገር ልነግርህ እፈልጋለሁ። ቀጥል። እሺ፣ ከአክስቴ የወረስኳት አንድ ዶሮ አለች። እንቁላል እንደጣለች ወዲያውኑ ለአንተ አስኳሏን ይዤልህ እመጣለሁ። እንደውም ሙሉ እንቁላሉን ይዤልህ እመጣለሁ። ስማ፣ ገንዘብ ካለህ ትገባለህ፣ ከሌለህ አትገባም። ወደ ጉዳይ ብትሄድ ይሻልሃል። ገንዘብ? ያንን ደግመህ እንዳትል። እሱን አይቼው አላውቅም፣ ምን እንደሚመስልም አላውቅም። በሚገባ እንጂ ወደፊትም በጭራሽ አታዩም። አመሰግናለሁ። እባክህን አሁን እንድገባ ፍቀድልኝ። ስማ፣ ወደ ጉዳይ ሂድ፣ ካልሆነ ግን አታድርገው። አንተ መጥፎ ስግብግብ ሰው መሆንህን አውቃለሁ። ምንም እይታ የለህም። ከዚህ ዞር ብትል ነው የምፈልገው። እናም ወደ ጉዳይ ብትሄድ እኔ ነኝና። ስህተቱ የኔ ነው ወደ አንተ መምጣት። 1000 እጥፍ ውርደት በአንተ ላይ ይሁን። አይደለም 2000 እጥፍ ውርደት በእኔ ላይ ይሁን። አንተን በማናገሬ ጥፋቱ የኔ ነው። አባሙን፣ የእኔ ውርደት 3000 እጥፍ ይሁን ከእንዳንተ አይነቱ እርዳታ በመጠየቅ። አንተ አባሙን ሳትሆን ደደብ ነህ። ለአንተ ሰላም ወይም ምሕረት አይኑርህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ሆይ እባክህን ጌታዬ እህቴን ሙራኤል እንድከተላት አድርገኝ። እናም ምናልባት ለቅዱሳን እንዲኖሩ በመረጥክላችሁ ቦታ ውስጥ አብሬያት ልሆን እችላለሁ። ነፍሴ አንተ ጌታዬን ለማየት እንዲሁም ሙራኤልን ለማየት ትሻለች። እባክህ ጌታ ሆይ ምኞቴን አታስቀርብኝ። በንጽሕት እናትህ በድንግል ማርያም አማላጅነት አድምጠኝ። እንዲህ እያልኩ በአክብሮት ስጠራ፣ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ። ጊዜሽን ተጠቀምሽ? ጉብኝቱን ተደሰትሽበት? እናስተባረክሽ? እግዚአብሔር ይመስገን። የት ነበር ካንተ የተባረክ ወዳጄ? መጎብኘት በፈለግሽበት በማንኛውም ጊዜ እኔ ልተባበርሽ ዝግጁ ነኝ። በጣም ነው የማመሰግነው። ወደ ጉዳይሽ ሂጂ። እርግጥ ነው እስከ ከፈለች ድረስ እኔ በእርሷ የተገለገልኩት። ሁሉም የራሱን ጉዳይ ነው የሚመለከተው። እንደምን አደርክ? እንደምን አደራችሁ። አንተ ነህ አባሙን? አዎ እኔ ነኝ አባሙን። የዚህ ቦታ ጠባቂ ነህ? አዎ እኔ ነኝ ይህንን ቦታ የምጠብቀው። ይኸው። ምንድነው ይሄ? 2 ዲናሮች። ይሄ 3ታችሁ ነው? ምን ማለትህ ነው?